እስቲ አስቡት፣ እድሜያችሁ 80 ወይም 90 ዓመት ሲደርስ አካላችሁ ሲዳከምና የህይወት መጨረሻችሁ ሲቃረብ በድንገት አንድ ቁልፍ ተጭናችሁ አካላችሁን ወደ 5 ዓመት ህፃንነት መመለስ ብትችሉስ? ይህ ለሰው ልጅ ተረት ወይም የሳይንስ ልቦለድ ፊልም ሊመስል ይችላል። ነገር ግን በዚህ ምድር ላይ በውቅያኖስ ጥልቅ ውስጥ የሚኖር አንድ ፍጡር ይህንን ተአምር በየቀኑ ይኖረዋል። እርሱ አይታመምም፣ በእድሜም አያረጅም። ባዮሎጂካል በሆነ መንገድ ደግሞ በፍጹም አይሞትም። ሳይንቲስቶች የሞትን ምስጢር የሰበረች ፍጡር ይሏታል። እሷ ከእርሶ ጥፍር ያነሰችና በጥቅሉ ቱሪቶፒስስ ዶርኒ የምትባል ጥቃቅን ጄሊፊሽ ነች። በዛሬ ቪዲዮአችን ይህች ጥቃቅን ፍጡር የዓለምን የተፈጥሮ ሕግ እንዴት ልታፈርስ ቻለች? የሷ ምስጢራዊ የህይወት ትራንስፎርሜሽን ለሰው ልጅ የዘላለም ህይወት ቁልፍ ሊሆን ይችላልን? የሚሉትን አስገራሚ ምስጢራት ደረጃ በደረጃ እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው በ1980ዎቹ በሜዲትራኒያን ባህር ውስጥ ነው። በወቅቱ ሳይንቲስቶች ይህችን ጥቃቅን ጄሊፊሽ ሲያገኟት እንደ ማንኛውም ተራ የባህር ፍጡር ቆጥሯት ነበረ። ነገር ግን እውነተኛ ምስጢር ይፋ የወጣው ከመቶ ዓመታት በኋላ በ1990ዎቹ ነው። ክርስቲያን ሶበር የተባለ ጀርመናዊ የባዮሎጂ ተማሪ በጣሊያን የባህር ዳርቻዎች ላይ ምርምር ሲያደርግ በርካታ የባህር ፍጥረታትን በሳጥን ሰብስቦ ነበረ። ከዕለታት አንድ ቀን በላቦራቶሪ ውስጥ የሚገኝ ፍጥረታትን መመርመር ጀመረ። ግን የማይታመን አንድ ነገር ተከሰተ። በሳጥን ውስጥ የነበሩት አብዛኞቹ ፍጥረታት በሞቱበት ሰዓት ይህች ጥቃቅን ጄሊፊሽ ግን አልሞተችም። ከዛ ይልቅ የሰውነቷን ቅርጽ ሙሉ በሙሉ ተቀይሮ ወደ ሕፃንነት ደረጃዋ ተመልሳ አገኛት። ሶበርና ባልደረባዎቹ የተመለከቱትን ማመን አልቻሉም። የሞትን ሕግ የሰበረች ፍጡር በዓይናቸው ስር ትገኛለች። ይህ ግኝት ይፋ ሲሆን መላ የሳይንስ ዓለም በከፍተኛ ድንጋጤና ድንቅ ስሜት ተዋጠ። ይህች ፍጡር ይህንን ተአምር እንዴት ልታደርግ ቻለች? ይህንን ለመረዳት በመጀመሪያ የጄሊፊሽን የህይወት ዑደት ማወቅ አለብን። በአጠቃላይ ጄሊፊሾች ከእንቁላል ወጥቶ መሬት ላይ እንደሚበቅል ተክል ፖሊፒ ወደሚባል ደረጃ ያድጋሉ። በመጨረሻ ከፖሊፒ ደረጃ ወጥቶ በውቅያኖስ ውስጥ የሚዋኙ አዋቂ ጄሊፊሾች ይሆናሉ። እንደ ማንኛውም ፍጡር አዋቂዋ ጄሊፊሽ ባረጀች ወይም በተጎዳች ጊዜ መሞት ነበረባት። ነገር ግን ቱሪቶፒስስ ዶርኒ የተባለች ይህች ፍጡር ሲሪባት አካላዊ ጉዳት ሲደርስባት ወይም ስታረጅ ራሷን ለመከላከል የማይታመን ውሳኔ ትወስዳለች። ሕዋሶቿን ሙሉ በሙሉ ቀይራ አካሏን አኮማትራ እንደገና ወደ ፖሊፒ ወይም ሕፃንነት ደረጃ ትመለሳለች። ይህ ሂደት በሳይንስ ዓለም ትራንስዲፈረንሺዬሽን በመባል ይታወቃል። ይህ ማለት ልክ አንድ አዋቂ ሰው ሲያረጅ የቆዳና የነርቭ ሕዋሶችን መልሶ በመቀየር ወደ ጽንስ ደረጃ እንደመመለስ ማለት ነው። እናም ይህንን ሂደት አንዴ ብቻ ሳይሆን ያለ ጊዜ ገደብ ደጋግማ ማድረግ ትችላለች። እዚህ ጋራ ግን አንድ ትልቅ ጥያቄ ይነሳል። ዘላለም አትሞትም ከተባለች ውቅያኖሶቹ በሙሉ በዚህ ጄሊፊሽ አልተሞሉም ወይ? መልሱ ቀላል ነው። ባዮሎጂካል በሆነ መንገድ በእድሜ ወይም በእርጅና አትሞትም ማለት በፍጹም አትሞትም ማለት አይደለም። በሌሎች አዳኛ ሰዎች ከተበላች፣ ከውሃ ወጥታ ከደረቀች ወይም በኬሚካል ከተመረዘች ትሞታለች። ነገር ግን ተፈጥሯዊ በሆነ መንገድ እርጅና አያጠቃትም። አሁን ባለው መረጃ መሰረት እነዚህ ጥቃቅን ጄሊፊሾች በመርከብ የውሃ ታንከሮች ውስጥ ተሸክሞ ከሜዲትራኒያን ባህር አልፎ እስከ ጃፓን፣ ፓናማና አትላንቲክ ውቅያኖሶች ድረስ መላ ዓለምን በስውር እየሸፈኑ ይገኛሉ። ታዲያ ይህች ጥቃቅን የባህር ፍጡር ለሰው ልጅ ሕይወት ምን ትርጉም አላት? ዛሬ በዓለም ዙሪያ ያሉ የሕክምና ተመራማሪዎችና የዲኤንኤ ባለሙያዎች የዚህችን ጄሊፊሽ ሴሎችን ሌጅ አድርጎ እያደኑ ነው። ዋና ዓላማቸውም የሕዋስን መልሶ የመፍጠር ምስጢራትን በመረዳት በሰው ልጅ ላይ የሚከሰቱ አደገኛ በሽታዎችን ማከም ነው።
ለምሳሌ ከቁጥጥር ውጪ ሆኖ የሚበዙትን የካንሰር ህዋሶችን አቅጣጫ በማስቀየር ሕክምና መስጠት ወይም የተጎዱ የሰው ልጅ ልብና የነርቭ ህዋሳትን እንደ አዲስ ማደስ ይቻላል የሚል ትልቅ ተስፋ አለ። ከሁሉ በላይ ደግሞ የሰው ልጅ ከዘመናት ጀምሮ ሲመኝ የነበረውን እርጅናን የማስቆም ምስጢር ቁልፍ እሷ ዘንድ ሊገኝ ይችላል ተብሎ ይታመናል። ተፈጥሮ ሁልጊዜም እኛ ከምናስብ በላይ ድንቅና ምስጢራዊ ናት። ከእጃችን ጥፍር የምታንስ ጥቃቅን የባህር ፍጡር የሰው ልጅ ትልቅ ሕልምና የዘላለም ሕይወት ምስጢር በእጇ ይዛ በውቅያኖስ ጥልቅ ውስጥ ትዋኛለች። ምናልባትም በቀጣዮቹ 10 ዓመታት ውስጥ ሳይንቲስቶች የዚህችን ፍጡር ዲኤንኤ ሙሉ በሙሉ ተረድቶ የሰው ልጅ እርጅናን ያስቆሙ ይሁን? እስቲ እናንተ አስተያየታችሁን ኮሜንት ላይ ጻፉልኝ። የሰው ልጅ እንደዚህ ጄሊፊሽ እርጅናን አስቀርቶ ዘላለም መኖር ቢችል ደስ ይላችኋል ወይስ ተፈጥሯዊ የህይወት ዑደት እንዲቀጥል ትፈልጋላችሁ? ቪዲዮ ከተመቻችሁ ላይክ፣ አዳዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።